ነው በሚል ብዙዎች ሐሳባቸውን ሲገልጹ ነበር የታዋቂዎቹ ታላላቆቹ ተንታኞች ጨምሮ ይህንን ጨዋታ ማሸነፍ የሚችል ከሆነ አርሰናልን ዋንጫ ያነሳል ብሎ መናገር የሚቻልበትን ሂደት መፍጠር ይችላል አሉ ይሄኛውን ጨዋታ ማሸነፍ ካልቻለ ግን እንዲህ አይነት እድል የማይጠቀም ቡድን ከሆነ እንዲህ አይነት ቡድን ዋንጫ ማንሳት አይችልም የሚል ሐሳባቸውን ሲያነሱ ነበርና የብዙ ተንታኞችን ሐሳብ መሰረት መስመር ያስያዘ ድል ነው የትናንትናው ጨዋታ በነገራችን ላይ ቴሪ ዳንኤል ኦኖሪ አንድ አስተያየት ሰጥቶ ነበር ከጨዋታው በፊት ምንድነው ያለው ይሄን ጨዋታ ማሸነፍ ምናሸነፈው ስለ ዋንጫው ፉክክር እንርሳው ነው ያለው በቃ የዋንጫ ፎካካሪ የምናምን የሚለውን እንርሳውና የምንጫወተው ከምን ጊዜም ከምንጠላው የከተማችን ተቀናቃይ ጋር ስለዚህ ጨዋታ ማሸነፍ ያለብን ከዚህ ነጥብ አኳያ እንጂ ስለ ዋንጫ ስለ ሌላ ጉዳይ አይደለም እሱ ሌላ ነገር ነው የሚል ሐሳቡን አስቀምጦ ነበርና ትናንት አርሰናል እንግዲህ እንደተጠበቀው ጨዋታውን አሸንፏል 4-1 በሆነ ውጤት የመጀመሪያ አርሰናል የድል ጉሰማ የመጣው ግን ከዚህ ጨዋታ ጋር ተያይዞ በነገራችን ላይ አርሰናል 3 ነጥብ ይዞ ነው የገባው ወደ ጨዋታው ሲገባ ቀድሞ አሸንፎ ነው የገባው ምክንያቱም ተጋጣሚዎቹ ቀጣዩ ተፎካካሪዎቹ በተለይ ማንቸስተር ሲቲ መሸነፉ ሊቨርፑል መሸነፉ ለአርሰናል አድቫንቴጅ ነበር እና 3 ነጥብ አድቫንቴጅ አግኝቶ ነበር የገባው ጨዋታውን ሲያሸንፍ ደግሞ ሌላ 3 ነጥብ አገኘ ማለት ነው ለዛ ነው በደንብ የራቃቸው እነሱ ተሸንፈው አርሰናል ስላሸነፈ ማለት ሁለቴ ነው አርሰናል ነጥብ የተመዘገበለት ያ እንግዲህ ለአርሰናል በትልቁ ጠቅሞት ተመልክተናል እና ከዛ ከተጋጣሚዎች መሸነፍ ጋር ተያይዞ አርሰናል ቀድሞ አሸንፎ ገባ ወደ ጨዋታው የሚለው ሐሳብ እንዳለ ሆኖ ግን በትናንትናው ጨዋታ ላይ ትልቁ የአርሰናል ልዩነት ፈጣሪ ከሚባሉ ነገሮች መካከል በነገራችን ላይ በእግር ኳስ ስነ ልቦና ይሄ ማነሳሻ መንገዶችና መሰሮች በጣም ቫልዩዋቸው ከፍ ያለ ነው ዋጋቸው በጣም ከፍ ያለ ነው በእግር ኳስ አንድ ተጫዋች ዋንጫ እያሰበ ሲጫወት ደጋፊው በተለየ ስሜት ሲመጣና እንደው የሆነ ህመማሞ እንኳን እኮ ደጋፊ ሲጮው ተውና በኢንተርናሽናል ደረጃ እንደው በዚህ በሰፈር ደረጃ እንኳን የወረዳ የቀበሌ ጨዋታ ያያረክ ወይም ከአንድ አካባቢ ጨዋታ የሆነ ሰው መጥቶ ሁለት ሰው መጥቶ ቢያጨበጭብልህ የተለየ መነሳሻ ይሆናል አይደል እና ትናንት በነበረው አርሰናል ላይ ቶተናም ጨዋታ ላይ የአርሰናል ደጋፊዎች የሰሩት ነገር የተለየ ነገር ነበር አይተነው የማናቅ ነገር ይሰውት የገቡት ባነር እንበለው በእኛ እንደው ለመግለጽ እንዲመች ቲፎ ነው የሚሉት እነሱ የሰሩት ቲፎ ወይም የሰሩት ባነር በጣም አስገራሚ ነበር ከዚህ በፊት ታስታውስ ከሆነ አሉቲ አርሰናል በሻምፒዮንስ ሊጉ ከፓሪስ ሰን ጀርመን ጋር ሲጫወት የአርሰናል ደጋፊዎች እንዲህ አይነት ቲፎ አሰርተው ነበር አዋጣው $10 አዋጣው በጣም ከፍተኛ ገንዘብ አዋጣው አሰርተው ነበር ግን የአርሰናል አመራሮች እኛ ያልነው ነው እንጂ የሚሆነው እናንተ ያሰራችሁት አንጠቀምም አሏቸው እና በጣም ተጠብቆ ነበር የዛኔ አርሰናል ምን አይነት ቲፎ ያሳያል ምን አስበው ነው ደጋፊዎችን ያል ገንዘብ አሰባሰቡ ምናምን ተብሎ በጉጉት ሲጠበቅ ከለከሏቸውና ይዞት የባለቤቶቹ ወይም የክለቡ አመራሮች ያሳዩት ባነር ያው በጣም አሳፋሪ ነበር ነጠላ ነው ነጠላው ላይ ሎጎ አርገው ነው የለቀቁትና በጣም አርሰናል ደጋፊዎችን እጅግ ያበሳጭ ነበር እና ነው በፒኤስጂ ጨዋታ አንዱ ለመሸነፋቸው የሳይኮሎጂካሊ በርግጥ ይሄ ማለት በጣም እንትኑ ነው ሳይሆን ግን ቫልዩ አለው በግራም በቀኝ ወሰርቆና አበሳጭቶ ነበር ደጋፊዎች እና ዲስከሬጅ ነው ነበር የገቡት ወደ ሜዳና ብዙም ድጋፋቸው ጥሩ አልነበረም ዲስከሬጅ ስለሆነ ትናንት በነበረው ግን እኔ የአርሰናል እግር ኳስ ጨዋታ ከተመለከትኩባቸው ጊዜያቶች ወይም ካየሁባቸው ወቅቶች እንዲህ አይነት ቲፎን የተመለከተ አላቅም እንግዲህ አድማጮች ሊያርሙኝ ይችላሉ ያዩ ካሉ ግን እንዲህ አይነት ቲፎ አይቻላቅም በጣም የሚያምር ግዙፍ ነው ከርቀት ነው የሚታየው ላይክ የሪያል ማድሪድ አልትራዎች የሚጠቀሙት የኦሎምፒክ ማርሴይ አልትራዎች የፒኤስጂ አልትራዎች የሚጠቀሙት በጣም የሚያምር ምስል ነው ይዘው የወጡት እና የሰሩት ደጋፊዎች ናቸው ደጋፊዎቹ ክለቡን አስፈቅደው ከክለቡ ጋር በመተባበር የተሰራ ነው የቀደሙ የአርሰናል አምበሎች እና የሆኑ የአርሰናል አምበሎች ነው ያሉት ነገራችን ወይም ተጽዕኖ ፈጣሪዎች አሁን ከዚህኛው ከአርሰናል ቡድን ሳካ ኦዴጋርድና ጋብሪኤል ማጋሌሽ ነበሩ ሶስቱም የቡድኑ አንደኛ ሁለተኛና ሶስተኛ አምበል ናቸው ከድሮቹ ነቴሪ ዳንኤል ኦኖሪ ነበሩ ሚስተር አርሰናል ቶኒ አዳምስ ነበር እና መሰል ተጫዋቾችን አድርገው ነው ቲፎን የሰሩት እና ሲወጣ ከታች በጣም ያምራል ይሄ ከመለበሻ ክፍል ተጫዋቾች ሲወጡ የሚያዩት
ፊት ለፊት እሱ ነው ልዩ ስሜት ነበረው ጨዋታውን አርሰናል ማሸነፍ የጀመረው ከዛ ቲፎ ነው ያ የሚፈጥረው ተነሳሽነት ቀላል አልነበረም ያው ጨዋታውን ብዙዎቹ ተመልክተውታል አርሰናል የሚተችበትን የእግር ኳስ እንቅስቃሴ ጎል የሚያገኝበትን መንገድ ትቶ ብዙዎች ሊያደንቁት በሚችለው ያጫወት መንገድ ነው ጎል ያስቆጠረው አራቱም ጎሎች ከኦፕን ፕሌይ የተገኙ ጎሎች ናቸው አርሰናል በቆመ ኳስ የሚተማመን ቡድን ነው የሚሉ ሐሳቦች ደግሞ ደጋግመው ይነሱ ነበር እንዲህ የዋንጫ ቡድን ስቶ እንዲህ አይነት ባሪ ሊኖር ይገባል ለራሳቸው ቶማስ ፍራንክም እኮ ተችተዋቸዋልና ትናንት ምላሽ ሰጥተዋቸዋል ለራሳቸው አራቱም በኦፕን ፕሌይ ነው የትሮሳርድ ጎልም የኢዜ ሶስቱም ጎሎች ኢዜ እንደውም 4-5 ማግባት ይችላል ነበር ትናንት ይችላል ነበር ያ የሳታቸው ጎሎች ያ በረኛው የሚያወጣበት ሰዓታ ያ ይሄ ጨዋታው አርሰናል የሚተችበትን ነገር ምላሽ በረንብ የሰጠው ሚካኤል አርቴታ የሚነስባቸውን ክፍተት እንዲህ ማድረግ እንችላለን ስንፈልግ በኦፕን ፕሌይ ስንፈልግ በቆመ ኳስ በፈለግነው መንገድ አንድ ቡድን ማሸነፍ እንችላለን የሚል መልእክት ያስተላለፉበት ጨዋታ ሆኖ ተመልክቻለሁ የትናንትናውን ጨዋታ ያው የመጀመሪያዎቹ 15-20 ደቂቃዎች ቶተንሃም ይዞት የገባው ታክቲክ አስፈሪ መስል ነበር ያ ኬቨን ዳንሶን ሚኪ ቫን ደ ቬን ክርስቲያን ሮሜሮን አርጎ በግራና በቀኝ ውዶጌና ስፔንሰን አድርጎ ከነሱ ፊት ደግሞ ፓሊናና ቤንታንኩር አሉ በቃ ቶታሊ ዲፌንሲቭ የሆነ ቡድን ነው ይዘው የገቡት ዲፌንሲቭ ነው ቶታሊ አንድም ጊዜ አርሰናል ጎል እስከሚያስቆጥር ድረስ እስከ ሁለተኛው አጋማሽ ሪቻርልሰን እስካስቆጠራ ጎል ድረስ ቶተንሃም አንድ ሚላማ የጠበቀ ሙከራ አልሞከረም ምን ያህል ዲፌንሲቭ ሜንታሊቲ ይዘው እንደመጡ ማሳያ ዴፊኒትሊ በዛ ሂደት ላይ ማለት ነው እና አርሰናል ተቸግሮ ነበር ችግሩም የሚቀጥል ይመስል ነበር ያቺ የሚካኤል ሜሪኖ አስደናቂ አሲስት ከተከላካዮች ጀርባ የተጣለችው ውብ ኳስ እና ላንድሮ ትሮሳርድ ተሽከርክሮ የመታት ኳስና በኋላ ላይ ቫን ደ ቬን ጨርፏት መረብ ላይ ያረፈችው ኳስ ባትቆጠር ይሄ ጨዋታ ሌላ መልክ ሊኖረው ይችል ነበር በጣም አርሰናል ተቸግሮ ነበር ያቺ ቁልፍ ከፋቿ ጎል እሷ ናት ዋናዋ ቁልፉን የከፈተችው ያስነሳችው አንድ መኪና ለመንዳት መጀመሪያ ቁልፉን ማስነሳት አለበት አይደል መጀመሪያ ያስነሳው ሞተሩን ያስነሳው ሚካኤል ሜሪኖና የትሮሳርድ ጥምረት ነው ከዛ በኋላ ጎል ስለተቆጠረበት ቶተንሃም አማራጭ የለው ያው ማድረግ የሚችለው ከፍቶ መጫወት ነው ኦን ጎል ቶተንሃም ይታወቃል በነገራችን አርሰናል ጋር ሁሌ እንደደነገጡ ከስድስቱ ጨዋታ ከስድስቱ ተከታታይ ጨዋታ በአምስቱ ቶተንሃም ራሱ ላይ ያስቆጥሯል የትናንትናውን ሳይጨምር ማለት ነው የትናንትናው በትሮሳርድ የተመዘገበው አይ ቲንክ ዲፍሌክሽን አለው ግን አቅጣጫ የቀየረ ይመስላል ግን በትሮሳርድ ስለተመዘገበ ያው ኦን ጎል የለውም ግን ኦን ጎል የሚቆጠር ነው ባይነካው ማይክ ቫን ደ ቬን ላይ ቆጥር ይችላል ነበር ያ ኳስ ያው ኢቭን የኢዜ ኳስ በኬቨን ዳንሶ ተጨርፏል ሁለተኛው እሱን አይተናል ግን ኦሬዲ በእነሱ ስለተመዘገበ ያኛው አይቆጠርም ግን ምን ያህል ቶተንሃም እንደሚረበሽ አርሰናልን ሲያገኝ በተቃራኒነት ግን ጥሩ ማስረጃዎች የሚሆኑ ይመስለኛል ይህንን ጨዋታ ያው ትናንትን በብዛት ስላነሳ ነው በጨዋታው ላይ ዛሬም ብዙ መረጃዎች ስለደረሱ ብዬ ስላሰብኩኝ ሜጀር ምላቸው እነዚህ ናቸው ግን በልዩነት አንስተን የምናነሳቸው ተጫዋቾች ግን አለ በእኛ ፕሮግራም ላይ አንደኛው ፔሮ ሂንካፔ ነው ፔሮ ሂንካፔ ትናንት ወደ አርሰናል ቋሚ 11 ሲገባ ጥያቄ ተነስቶ ነበር አንደኛ ሊጉን አያውቀውም ሁለተኛ የሰሜን ለንደን ደርቢ ምን ማለት እንደሆነ ገና አልተረዳም አዲስ ልጅ ነው የሚሉና መሰል ጥያቄዎች ስለነበሩ ፔሮ ሂንካፔ ላይ ተጠቀሙ ይችላሉ ሙስኬራና ሳሊባን አጣምረው ካላፊሩን በግራ ላይ ያረጉ ይችላሉ ተብሎ ተገምቶ ነበር ግን ሚካኤል አርቴታ ከግምት ይልቅ በለመምር ቦታ የተመለከቱትን እና በለመምር ቦታ ያዩትን ነገር ነው መተግበር የመረጡት ሂንካፔን ተናግረዋል የአርሰናል ደጋፊዎች ለዚህ ተጫዋች ለማጨብጨብ ጊዜ ያፈጅባቸውን ብሎ ነበር ከዚህ ጨዋታ በፊት ስላቪያ ፕራግ ጋር በነበራቸው የሻምፒዮንስ ሊግ ጨዋታ ላይ ተናግረው ነበር በዛ ጨዋታ ነው በአርሰናል ማሊያ በቋሚ 11 ነት የጀመረው በፕሪሚየር ሊጉ የመጀመሪያ ቋሚ 11 ትናንት የነበረው ነገር ፒሮ ሂንካፔ እኔ በተመለከትኩት ልክ ዲፌንሲቭሊ ከጋብሪኤል ማጋሌሽም የተሻለ ነበር ማነስ እኮ አይደለም ዲፌንሲቭሊ ከጋብሪኤል ማጋሌሽም የተሻለ ነበር ፒሮ ሂንካፔ በመከላከሉ ረገድ ኳስ የሚያደራጅበት መንገድ
ኳስ የሚነጥቅበት መንገድ ዲዩሎችን ያየር ላይ ኳሶችን የሚያሸንፍበት መንገድ በጣም አስገራሚ ነበሩ። ከጋብሪኤል ማጋሌሽ አርሰናል የጎደለው የቆመ ኳሶች አለማ የሚያስቆጥረው ሂደት ነው በብዙ ጨዋታዎች ላይ። ከዛ ውጪ ግን መከላከሉ አስተማማኝ ነው። በፍጹም ፔሮ ኢንካፔ ጋብሪኤል ማጋሌሽ መኖሩን አለመኖሩን ሁሉ የአርሰናል ደጋፊዎች እንዲረሱት ያደረገ ይመስለኛል። ይሄ ተጫዋች በነገራችን ላይ አጠቃላይ ስትመለከተው የዛሬው ጨዋታ ላይ እኔ አሁን እነ ጃክ ግሪሊሽ ዩናይትድን የመረበሽ አቅም አላቸው። ዩናይትድ የሚታማው የመስመር ተከላካዮቹ አሁን ዛሬ በዛሬው ጨዋታ ላይ ሩበን አሞሪም አማድን የፊት ዊንግ የክንፍ ተጫዋች ፍላንክ ላይ እንዲጫወት ነው ማድረግ ያለባቸው እንጂ ከሶስተኛ ተከላካይ ጎን በአምስት ተከላካይ ስትጫወት የተከላካዩን ኮሪደሩን እንዲይዝል ማድረግ የለባቸው። ዛሬ ይሄን ካደረጉ ሉዝ ሊያደርጉ ይችላሉ። ይሄን ካደረጉ ለምን መሰለ አሁን ትክክለኛ ቦታው አማድ የፊት መስመር ተጫዋች የክንፍ የቀኝ የፊት መስመር ተጫዋች ሶ እያስገደዱት ጥሩ ሊንክ አፕ እንዲመጣ ጥሩ ማጥቃቱ ከፍ እንዲል እሱን ከኋላ አድርገው ከኢምቦሞ ጋር ነው የሚያጣምሩት እና በጣም ፍሎ አሪፍ ነው። ግን በመከላከል ሁኔታ ላይ ግን ሲታማ ማንቸስተር ዩናይትድ በደል ሲደርስበት ተመልክተሃል በአማድ ስር ሶ በዚህኛው ጨዋታ ላይ ለነ ግሪሊሽ እድል መስጠት የለብህ። ለነ ግሪሊሽ እድል በዛም በኩል የሚያጠቃው የኤቨርተን ተጫዋች ጥሩ ላይሆን ይችላል እና መስመር ተከላካዮቹ ላይ እኔ አሁንም በጣም ዳውት አለኝ። በጣም በአማድ ነው ያው ያለ ቦታው ነው የሚጫወተው። ግን በዶርጉ በመከላከል በዳሎ በማጥቃት ረገድ ላይ ይሻላሉ እንጂ ሁለቱም እንትን የምትላቸው አይደለም እና ባይዘው ሶፊያ አሁን ዛሬ ሩበን አሞሪም አይ ቲንክ 54ኛ ጨዋታቸው ነው መሰለኝ ዛሬ 54ኛ ጨዋታቸው መሰለኝ የሚያደርጉት እና ኖ 55 ነው ዛሬ 55 ነው እና ንጻሬውን ስትመለከተው የማንቸስተር ዩናይትድ አሰልጣኞች በመጀመሪያ 54 ጨዋታዎች ያላቸውን የማሸነፍ ንጻሬ ስትመለከት ማን ይመስላል? አንደኛ ከፈርጉሰንም ከቫንሃልም ከሞሪኒዮም ከኦሌም ከአሞሪምም ማን ይመስላል? በዊኒንግ ሬት በ54 መጀመሪያዎቹ ጨዋታዎች በ55 ጨዋታዎች ማን ይመስላል? ኦሪጂናል ሶልሻየር ማለት እንዴ አስቂኙ አሰልጣኝ አርኔ ስሎት ወይም ኤሪክ ቴን ሃግ አልጠራልኝም አልጠራውም እና እሱ እንደሆነ እንተራለው ግን ከሱ ቀጥሮ ኦሌ ናቸው የሚሆኑት። ሞሪኖ ራሱ አራተኛ ነው። የሚገርም ነገር እና እኔ መገርሙኛል እና አሞሪምና ፈርጉሰን ዝቅተኛ ናቸው። አሁን ኤሪክ ቴን ሃግ የመጀመሪያ 54 ጨዋታዎቹን በማንቸስተር ዩናይትድ ቤት ሲጫወት ሸውዱናል እኮ 36 ማሸነፍ 66.7 ዊኒንግ ሬት ነበር። አንደኛ ነው ከሁሉ አጀማመር ነው እንዴ እየሸወደን ፖስት ማችና ፕሪማቹ ከዛ ጆዜ ሞሪኒዮ በመጀመሪያ 54 ጨዋታቸው 33 መራግብሮችን አሸንፈዋል። 61.1 ዊኒንግ ሬት ነበራቸው። ሉዊስ ቫን ሃል የመጀመሪያ 54 ጨዋታዎችን በማንቸስተር ዩናይትድ ቤት ሲመሩ 30 ጨዋታዎችን ድል አድርገዋል። 55.6% የማሸነፍ ንጻሬ አላቸው። ከዛ ቀጥሎ አራተኛ ደረጃ ላይ ኦሌ ጉናር ሶልሻየር ነው። 27 ጨዋታዎች ከመጀመሪያዎቹ 54 መራግብሮች ድል አድርገዋል። 50% የማሸነፍ ዊኒንግ ሬት ነበረው። ሰር አሌክዛንደር ቻትማን ፈርጉሰን አምስተኛ ደረጃ ላይ በኤሪክ ቴን ሃግም በሞሪኒዮም በቫንሃልም በኦሌም ተበልጠው በመጀመሪያዎቹ 54 ጨዋታዎች የሰር አሌክዛንደር ቻትማን ፈርጉሰን የማሸነፍ ንጻሬ 46.3% ነው። ያሸነፉት የጨዋታ ቁጥር 25 ነው። ከሳቸው ቆጥለው በመጀመሪያ 54 ጨዋታዎች በማንቸስተር ዩናይትድ አሰልጣኝ ቤት ውስጥ 21 ጨዋታዎችን ድል አድርገዋል ሩበን አሞሪም which is 38.9% የማሸነፍ ንጻሬ አላቸው እና ስትመለከተው እነ ኤሪክ ቴን ሃግ ያላቸው የመጀመሪያ ጅማሮ በጣም ቻምፒየንስ ሊጉንም የሚያስገኙ ይመስላል እኮ አሁን ፕሪሚየር ሊጉንም የሚያስገኙ ይመስላል። ግን የኋላ ደግሞ ውጤታማ እንደማይሆኑ ተመልክተናልና ዛሬ ከባድ ጨዋታ የመስመር ተከላካዮቻችን የሚወስኑት መርሃ ግብር ነው ብዬ አስባለሁ። የማንቸስተር ዩናይትድ የመስመር ተከላካዮች የሚያደርጉት ነገር ነው። ኢምቦሞ ይሰለፋል፣ መሰለፍም አለበት። ግን አማድን ተከላካይ ማድረግ የለባቸውም ዛሬ የሚል ሐሳብ ያለኝና ፌስ እንዳያደርግ የማጥቃት መንገዳቸው በጣም ጥሩ ነው በኤቨርተን በኩልና ማንቸስተር ዩናይትድ አይሸነፍም። ሆፕፉሊ ይሸነፋል ብዬ አላስብም እና ግን ዩናይትድ ደግሞ አንዱ ጥሩ ጎን ምንድነው ሽንፈቶችን አሁን ከረፍት በኋላ ብዙ ጎል ይቆጥርበታል። በፕሪሚየር ሊጉ ከረፍት በፊት ጎል ያስቆጥራል። ግን ሽንፈቶቹን ደግሞ ወደ አቻነት ቀይረዋል። በተለይ ከ80 ደቂቃ በኋላ ያደረጋቸውን ጨዋታዎች ካለፉት 4 ጨዋታዎች 3ቱን ቀይረዋል። ወደ ድል መጥቷል። በኖቲንግሃሙ ወደ አቻነት መጥቷል። በኖቲንግሃሙም በቶተንሃምም ጨዋታ ወደ ድል ባይመጣም ወደ አቻነት አይሸነፍም ብለህ እንድትናገር ያደርጋልና ዛሬም ይሄ የምጠብቀው ነገር ነው። የመስመር ተከላካዮቹ ግን
በጣም ኃላፊነት መውሰድ ያለባቸው መርሃ ግብር ይሆናል ብዬ አስባለሁ። ሶፊ አንተ ሐሳቦችን አስቀጥል። ማንቸስተር ዩናይትድ